ታሪኩ የሚጀምረው በአንድ የደቡብ ኮሪያ ጎዳና ላይ ነው። በዚያ ዝናባማ ምሽት ሃንግ የተባለ ቅጥረኛ ነፍሰ ገዳይ አንድን ነጋዴ እንዲገድል ስራ ተሰጥቶታል። መኪናው ውስጥ ተቀምጦ ጓንቶቹንና የዝናብ ካፖርቱን በመልበስ ልክ እንደ ማንኛውም ተራ ስራ ለተልእኮ ይዘጋጃል። ከመንቀሳቀሱ በፊት በሬዲዮ የሚወደውን ዘፈን ይከፍታል። ብዙም ሳይቆይ ሊገድለው የፈለገው ሰው ይመጣል። ሃንግም በፍጥነት በመቅረብ ቢላውን በቀጥታ የሰውየው ሆድ ውስጥ ይሰካዋል። ነጋዴው ሲወድቅ ሃንግ አስከሬኑን በፍጥነት በሻንጣው ውስጥ ከቶ መንገድ ዳር ጥሎት ይሄዳል። ከጥቂት ቆይታ በኋላም አንድ ምስጢራዊ ሰው መጥቶ ሻንጣውን ይዞ ይሄዳል። ይህ በእንዲህ እንዳለ በማግስቱ በአንድ አሮጌ የኪራይ ቤት ውስጥ ጄሱንግ የተባለ ስራ አጥ ወጣት በኑሮ ክፉኛ ተማሮ ተስፋ ቆርጦ ራሱን ለማጥፋት ይዘጋጃል። ድርጊቱን ከመፈጸሙ በፊት የግል ፎቶዎቹንና ማንነቱን የሚገልጹ መረጃዎችን በሙሉ አቃጥሎ ነበር። ጄሱንግ የሚወደውን ተዋናይ የመሆን ህልሙን ለማሳካት ለዓመታት ቢለፋም ህልሙን ለማሳካት ግን ያደረገው ሁሉ ጥረት አልተሳካም። ያለበትን የዕዳ ጫና መቋቋም አልቻለም።